الحمد لله وحده الصلاة والسلام على من لا نبي بعده أما بعد ክፍል 5 ስሉስ 30 እያየን ነው ማለት ነው። ወደሊሉ አልኢናበቲ ደርሰናል። የኢናባ ማስረጃው መመለስ ማለት ነው። ኢናባ ለዚህ መመለስ ለሚለው ማስረጃ ቀውሉሁ ንግግሩ ተዓላ ከፍ ያለው የአላሁ ሱብሓነሁ ወተዓላ ንግግር ነው የሚሆነው። ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ፣ ወአስሊሙ ለሱም እጅ ስጡ፣ ለሁ ለሱ አላሁ ሱብሓነሁ ወተዓላ ወደሱ ተመለሱ፣ ለጌታችሁ እጅ ስጡ፣ ታዘዙ ማለት ነው። ወደሊሉ ማስረጃው አልስቲዓና እስቲዓና ማለት መታገዝ ማለት ነው። መታገዝ ላልነው ማስረጃ ለተባለው ማስረጃ ከቁርአን ነው የሚሆነው ማለት ነው። ቀውሉሁ ንግግሩ ተዓላ ከፍ ያለ አላሁ ሱብሓነሁ ወተዓላ ንግግር ነው። ኢያከ አንተን ብቻ ናዕቡዱ እናመልካለን፣ ወኢያከ አንተን ብቻ ነስተዒኑ እገዛን እንጠይቃለን። እገዛ ስንፈልግ አንተን ብቻ እናመልካለን፣ ከአንተን ብቻ እገዛ እንጠይቃለን ማለት ነው። ወፊል ሐዲሲ በሐዲስም መጥቷል። ኢዛ ስተዐንተ እገዛን ስትፈልግ በፈለክ ጊዜ ፈስተዒን ቢላሂ በአላሁ ሱብሓነሁ ወተዓላ ታገዝ። እገዛን ስትፈልግ ከአላሁ ሱብሓነሁ ወተዓላ ይሁን ማለት ነው። ፍላጎትህን በሱ አድርግ ማለት ነው። ወደሊሉ ማስረጃው አልስቲዓዛ መጠበቅ ለሚለው ቀውሉሁ ንግግሩ ተዓላ ከፍ ያለ አላሁ ሱብሓነሁ ወተዓላ ንግግር ነው። ቁል ብለህ በላቸው አዑዙ እጠበቃለሁ ቢረቢ በጌታ አልፈለቂ በተፍለቅላቂው በሆነ ጌታ እጠበቃለሁ ብለህ በል። ጥበቃን ስትፈልግ ቁል አዑዙ ቢረቢ አልፈለቅ በል ማለት ነው። ጥበቃ የሚጠብቀው አላህ ነውና መጠበቅን ስትፈልግ በአላህ ሱብሓነሁ ወተዓላ ተጠበቅ ማለት ነው። ቀውሉሁ ንግግሩ ተዓላ ከፍ ያለ አላህ ነው ሱብሓነሁ ወተዓላ ንግግር ነው። ቁል ብለህ በል አዑዙ እጠበቃለሁ ቢረቢ በጌታ አናሲ በሰዎች ጌታ በሆነው እጠበቃለሁ ብለህ በል። ወደሊሉ አልስቲጋሰቲ የስቲጋሳ የጭንቅ ቀን ጥሪ እርዳታ ቀውሉሁ ንግግሩ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ኢዝ ተስተጊሱነ እርዳታም በምትጠይቁ ጊዜ በጠይቃችሁ ጊዜ ረበኩም ጌታችሁን ፈስተጃበ ምላሽ ሰጠ ለኩም ለናንተ አኒ እኔ ሙዲኩም ረዳችኋለሁ ቢአልፊን በ1000 ሚነል መላኢከቲ ከመላኢካዎች በ1000 በሆኑ እርዳታዬን ለግሳችኋለሁ። ሙርድፊነ ሙተታቢዒን ተከታታይ የሆኑ ማለት ነው በሆኑ ረዳችኋለሁ። ወደሊሉ አዘብህ የዘብህ የማረድ ማስረጃው ደግሞ ማረድ ለሚለው ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለ አላሁ ሱብሓነሁ ወተዓላ ንግግር ነው። ቁል ብለህ በል ኢነ ሶላቴ ስግደቴ ወንሱኪ እርደቴ ወመህያዬ መኖሬ ወመማቲ መሞቴም ሊላሂ ለአላህ ነው። ስሰግድም ሳርድም ስኖርም ስሞትም ለአላህ ነው። ረቢል ዓለሚን ለዓለማቱ ጌታ ለሆነው ነው ይህን ማድረገው ማለት ላ ሸሪከ ተጋሪ የለውም፣ ለሁ ለሱ የሚጋራው የለም በአምልኮቱ ላይ ማለት ነው። አያው ይቀጥላል። ወሚነ ሱነቲ በሱናም በሐዲስም መጥቷል ማለት ነው። ለዓነ ላሁ አላህ ረገመ መን ዘበሃ ያረደን የሆነን አካል ሊገይሪላሂ ከአላህ ውጭ ለሆነ ነገር ያረደን አላህ ረግሞታል፣ ሽርክ ነውና ማለት ነው። ወደሊሉ ማስረጃው አንዙሪ ለስለት ማስረጃው ደግሞ ስለት ለሚለው ማስረጃው ቀውሉሁ ስለት የሚቻል ስለት ከተነዘረ ወይም ከተሳለ የማይቻለውን ሳይሆን የሚቻል ስለት ከተነዘረ ሰውየው ስለት ከገባ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግረው ዩፉነ ይሞላሉ ቢነዝሪ በስለታቸው ይሞላሉ። የሚቻለውን የሆነን ስለት ከተሳሉ ለአላህ ከተሳሉ ማለት ነው። የሆነ ነገር እንዲያደርግላቸው አላህ ቢሳሉ ያንን የተሳሉትን ሀጃታቸው ሲሞላ ለአላህ ስለሆነ የተሳሉት ያሉትን ያሟላሉ ይሞላሉ ማለት ነው። ወየኻፉነ ይፈራሉ ያሉትን አይተውም። ምክንያቱም ያሉት ሲሆንላቸው ሲፈጸምላቸው መተውን አይፈልግም። ይሞላሉ ነዝራቸውን ወይም ስለታቸውን የውመን ያን ቀን ይፈራሉ። ካነ ቀኑ የሆነውን ቀን ሸሩሁ ያ ሸሩ
ክፋቱ ሙስተጢረን ከባቢ የሆነውን ቀን ይፈራሉ። ስለዚህ ያሟላሉ ስለታቸውን ማለት ነው።